ፊልሙ ሲጀምር ጂንግና ባለቤቱን እያሳየን ነው። ጂንግ በትዳሩ ደስተኛ ህይወትን እየመራ አይደለም። ወደ መስሪያ ቤትም ከሄደ በኋላ የጂንግ ሰራተኛ አብዛኞቹ ሱቆች ቢነሱም የተወሰኑ ሱቆች ግን ለመልቀቅ ፈቃደኛ እንዳልሆኑ ይነግረዋል። ቦታውንም ለፕሮጀክት ስራ የፈለገው ጂንግ በፍጥነት የቀሩትን ሱቆች እንዲያነሱ ለሰራተኛው ትዕዛዝ ይሰጠዋል። ከስራም በኋላ ወደ አንድ ሬስቶራንት ምግብ ለመብላት ይገባል። በሬስቶራንት ውስጥም ኪም የሚባል የሃይ ስኩል ተማሪ በመመገብ ላይ እንዳለ በድንገት አንድ ስልክ ይደወልለታል። ለመሄድም በሚነሳበት ጊዜ ኪም የኪስ ቦርሳውን እንዳላዘ ይረዳል። የሬስቶራንቱን ባለቤት የዋህ ስለነበረች አትጨነቅ በማለት ሂሳቡን እንደምትተውለት ትነግረዋለች። ይህንንም የተመለከተው ጂንግ የሁለቱንም ሂሳብ እንድትቆርጥ ነግሯት ብሩን ይሰጣታል። ከሬስቶራንቱም ከወጣ በኋላ ጂንግ አማቹን ለማግኘት ወደሱ በሚሄድበት ሰዓት ላይ የትራፊክ መጨናነቅ ያጋጥመዋል። ጂንግም ከመኪናው ወርዶ ለአማቹ ይደውልለታል። ትንሽም ሊያረፍድ እንደሚችል እየነገረው ባለበት ጊዜ ጫማውንም ለማውረድ እየተጣጣረ የነበረው ኪም ባላንሱ መቆጣጠር ስላልቻለ ከስር የነበረው ጂንግ ላይ ይወድቃል። ጂንግም በሚነቃበት ሰዓት ራሱን በሆስፒታል ውስጥ ያገኘዋል። ነርሷም እንደነቃ ስላየች አሁን እንዴት ነህ ኪም ትለዋለች። ጂንግም ግራ በመጋባት ለምን ኪም ብላ እንደምትጠራው ለማወቅ ራሱን በመስታወት ለማየት ይሄዳል። ከደረሰም በኋላ ራሱን በመስታወት ሲመለከት በጣም ይደነግጣል። ጂንግም የተመለከተው ራሱን ሳይሆን በሬስቶራንት ውስጥ ሂሳብ የከፈለለትን ልጅ ነበር። በአደጋው ምክንያት ነፍሳቸውን የተቀያየሩ ሲሆን አሁንም ድረስ የጂንግን ሰውነት የተሸከመው የኪም ነፍስ ከኮማ ውስጥ አልወጣም ነበር። የኪም አባትም ሊያወራው በሚመጣበት ሰዓት ላይ በኪም ሰውነት የነበረው ጂንግም ስለማያውቀው ለማውራት ግራ ይጋባል። ሐኪሙም ለቤተሰቦቹ ኪም እንደዚህ የሚሆንበት ምክንያት የማስታወስ ችሎታውን በአደጋው ምክንያት ስላጣ እንደሆነ ይነግራቸዋል። በቀጣይ ቀንም ጂንግ ወደ ቤቱ ሲሄድ የማታውቀውን ሰው በማየቷ የተደናገጠችው ሚስቱ መጮህ ትጀምራለች። ምንም እንኳን ጂንግ የተፈጠረውን ነገር ሊያብራራላት ቢሞክርም ልትሰማው ባለመቻሏ ምክንያት ፖሊስ ጠርታ ታስይዘዋለች። የኪምም አባት ፖሊስ ጣቢያ ከደረሰ በኋላም ለፖሊሱም በአደጋ ምክንያት ከኮማ ውስጥ ከአንድ ቀን በፊት እንደነቃ ነግሮት ካሁን በኋላም እንደዚህ አይነት ነገር እንደማይፈጠር ተናግሮ ይቅርታ ጠይቆት ወደ ቤቱ ይዞት ይሄዳል። ወደ ቤትም ከደረሱ በኋላ በኪም ሰውነት ውስጥ ያለው ጂንግን ምግብ እንዲበላ ብዙ ምግብ ያቀርብለታል። ይህንን ሁሉ ምግብ ሊበላ እንደማይችል ቢነግረውም ነገር ግን የኪም አባት ሁል ጊዜ እንደዚህ እንደሚመገብ ይነግረዋል። ጂንግም የኪም ሰውነት የለመደው አመጋገብ በመሆኑ ምግቡን ጨርሶ ይመገባል። በቀጣይ ቀንም ጂንግ የኪምን ማንነት ለማወቅ ወደ ትምህርት ቤት ይሄዳል። ምሳ ሰዓት ላይ ምግቡን ይዞ አዳራሽ ውስጥ በሚቀመጥበት ጊዜ አጠገቡ የነበሩት ተማሪዎች ተነስተው ይሄዳሉ። በዚህም ምክንያት በትምህርት ቤቱ እንደማይወደድ ይገባዋል። በመመገብ ላይም እያለ ሂውን የምትባል ተማሪን ሌሎች ተማሪዎች ሲያስቸግሯት ይመለከታል። ጂንግም ይህንን አይቶ ማለፍ ስላልቻለ ማስቸገራቸውን እንዲያቆሙ ይነግራቸዋል። ከነሱ መሃልም አንደኛው ተነስቶ ጂንግን ለመምታት እጁን ሲሰነዝር ሁኔታውንም ያስተዋለው መምህር አርፎ እንዲቀመጡ ይነግራቸዋል። ተማሪውም ጂንግን ውጪ እንደሚያገኘው ነግሮት ይሄዳል። እረፍት ሰዓት ላይም ጂንግን ለብቻው ያገኙታል። ተማሪውም ጂንግ ከመቼ ጀምሮ እንደዚህ አይነት ድፍረት እንዳመጣ እየጠየቀው ሊመታው ሲል ጂንግ ቀድሞ በጥፊ ይመታዋል። ይህንንም የተመለከቱት ጓደኞቹ ሊደረቡለት ሲመጡ ጂንግ አንድ ባንድ ይመታቸዋል። አመሻሽ ላይም ጂንግ ወደ ሆስፒታል ከሄደም በኋላ ለጠባቂው ጂንግ ራሱ እንደሆነ ይነግረዋል። የጂንግ ጠባቂም ማመን ስላልቻለ ሁለቱ ብቻ ስለሚያውቁት ሚስጥር ሲናገር ጠባቂው ማመን ይጀምራል። በቀጣይ ቀንም ጂንግ ረዳቱን በትምህርት ቤት ውስጥ በስልክ እያዋራ በነበረበት ሰዓት ላይ ሂውን ሳታስበው ገጭታው ታልፋለች። የጣለችውንም አሻንጉሊት ሊሰጣት እየተከተላት እያለ ልትወስዳት የመጣችውን እናቷን አይቶ ይደነግጣል። የመጣችውም የሂውን እናት የጂንግ የልጅነት ፍቅረኛው ነበረች። ስሟንም አቆላምጦ መጥራት ሲጀምር ትልቅ ሰውን እንዴት እንደዚህ ትጠራለህ በማለት ጂንግን መምታት ትጀምራለች። ሂውንም በአደጋው ምክንያት የማስታወስ ችሎታውን እንዳጣ ትነግራታለች። አመሻሽ ላይም ጂንግ ምናልባት ሂውን የእሱ ልጅ እንደሆነች መገመት ይጀምራል። በቀጣይ ቀንም ጂንግ በክፍል ውስጥ ጭንቅላቷ ላይ የሆነ ነገር እንዳለባት በማስመሰል ዲኤንኤ ለማድረግ የፀጉሯን ዘለላ ይወስዳል። የዲኤንኤ ምርመራውንም አድርጎ ውጤቱን ሲመለከት የገመተው ነገር ትክክል እንደሆነ ይገባዋል። በስተመጨረሻም ሂውን የሱ ልጅ እንደሆነች ስላወቀ ደስታውን ከረዳቱ ጋር ያከብራል። በቀጣይ ቀንም አንዳንድ ሴቶች ሂውንን ማብሸቅ ሲጀምሩ ጂንግ ጣልቃ በመግባት ያስቆማቸዋል። ከረፍት በኋላም ጂንግ እነዛን ተማሪዎች ለረዳቱ ልክ እንዲያስገባቸው ይጠይቀዋል።
ረዳቱ ግን እንደዚህ ማድረግ እንደሌለባቸው ሀሳብ ያቀርብለታል። ጂንግም በዚህ መንገድ ማድረግ እንደሌለበት ሲገባው የሂዩንን እናት ለማግኘት ይሄዳል። ጂንግም ሂዩን ስለሚገጥማት ነገር ከነገራት በኋላም ራሷንም ለመከላከል የስፖርታዊ እንቅስቃሴ ማድረግ እንዳለባት ይነግራታል። ጂንግም ሆን ብሎ የራሱን የጂም አድራሻ በመስጠት እዛ እንድትልካት ይነግራታል። ኒሳንም በሀሳቡ ተስማምታ ሂዩንን ወደ ጂም ትልካታለች። ሂዩንም ወደ ጂም ቤቱ ስትደርስ አብሯት የሚሰራው ጂንግ እንደሆነ ስላላወቀች ግራ ትጋባለች። ጂንግም እዚህ ምን እንደሚሰራ ትጠይቀዋለች። ክብደት ሊቀንስ እንደመጣ ይነግራታል። ከዛለት ጀምሮም አብሮ ስፖርታዊ እንቅስቃሴዎችን መስራት ይጀምራሉ። ሂዩንም ትኩረት አድርጋ የምትሰራው ራሷን መከላከል ላይ ሲሆን ጂንግም የኪምን ሰውነት የተስተካከለ አቋም እንዲኖረው ጠንክሮ መስራት ይጀምራል። ከተወሰነ ወራትም በኋላ ጂንግ የኪምን ሰውነት የተስተካከለና አማላይ አቋም እንዲኖረው ያደርጋል። ወደ ትምህርት ቤትም ሲመለስ ቁመናውን በማየት ማንም ተማሪ ማመን ባለመቻሉ ተገርሞ ማየት ይጀምራሉ። ሂዩንም እረፍት በወጡበት ሰዓት ላይ ጂንግን ወደ ቤቷ ይዘው ትሄዳለች። ጂንግም የሂዩንን የልጅነት ፎቶ ሲመለከት በስልኩ ፎቶ ያነሰዋል። ለምሳም ከወጡ በኋላ እነዛ አስቸጋሪ ተማሪዎች ሂዩንን በድጋሚ ለማጥቃት ይመጣሉ። ሂዩን ግን ለመጀመሪያ ጊዜ ራሷን መከላከል ትጀምራለች። ጂንግም ራሷን ስትከላከል በማየቱ በጣም ይደሰታል። አመሻሽ ላይም የኪም አባት ደሞዙን ተቀብለው ወደ ቤት በሚሄድበትም ሰዓት ላይ ወንበዴዎች ይዘውት መደብደብ ይጀምራሉ። ጂንግም የኪምን አባት ሲደበድቡት ስላየ እሱን ለማስጣል ወደ እነሱ በሚሄድበትም ሰዓት ላይ ወንበዴዎቹ ብዙ ስለሆኑ ሁለቱንም በደንብ አድርገው ይደበድቧቸዋል። ወንበዴዎቹም የኪም አባት ያለበትን ዕዳ ቶሎ እንዲከፍል ነግረውት ይሄዳሉ። በዚህም የተናደደው ጂንግ ወዲያውኑ የራሱን ሰዎች ወደ ወንበዴዎቹ ቤት ይልካል። ዳግመኛም ወደ ኪም አባት እንዳይደርሱ ክፉኛ እንዲደበድቧቸው ያደርጋል። በዚህም የተደናገጡት ወንበዴዎች አባቱን ከመተው ውጪ አማራጭ እንደሌላቸው ይረዳሉ። አመሻሽ ላይም ጂንግ ወደ ኒሳን ሬስቶራንት ይሄዳል። ምግብም ካቀረበችለት በኋላ እየበላ በነበረበት ሰዓት ላይ በሌላ በኩል የተቀመጡት ሰዎች ኒሳን ማስቸገር ይጀምራሉ። በዚህም የተናደደው ጂንግ ኒሳን ወደ ውስጥ እንድትገባ ካደረጋት በኋላም ችግር ፈጣሪዎቹን አንድ በአንድ ይቀጠቅጣቸዋል። ኒሳም ከተደበቀችበት ከወጣች በኋላም እሱ ማን እንደሆነና ለምንስ በተደጋጋሚ እንደሚረዳቸው ተጠይቀዋለች። ጂንግም ከዚህ በላይ መዋሸት ስለማይችል ያለውን እውነታ ሙሉ በሙሉ ይነግራታል። ኒሳም ልታምነው ስላልቻለች እውነቱን እንደሆነ ለማሳየት መጀመሪያ የተገናኙበትንም ቦታ እንዲሁም ለምን እንደተጣሉ መናገር ሲጀምር ኒሳም ማመን ትጀምራለች። ቢሆንም ግን እውነቱን ከተረዳች በኋላ ለሀብት ሲል የትልቅ ድርጅት ባለቤት የሆነችውን ልጅ ያገባው ጂንግን ከቤቷ እንዲወጣላት በንዴት ትጠይቋለች። በቀጣይ ቀንም ጂንግና ሂዩን እያወሩ በነበረበት ሰዓት ላይም የምትወደው ልጅ መጥቶ በቤቱ ባዘጋጀው ፓርቲ ላይ ሂዩንን እንድትመጣ ይጋብዛታል። ሂዩንም በመጋበዟ ትደሰታለች። ከትምህርት ቤትም ከተመለሱ በኋላ ጂንግ ኒሳንን ይቅርታ ለመጠየቅ ይገናኛሉ። ነገር ግን ኒሳ በኪም ሰውነት ውስጥ ባይሆን መቼም ይቅርታ ሊጠይቃት እንደማይችል ተነግረዋለች። ይህንንም ስትናገር ዝም ማለቱን የተመለከተችው ኒሳንም ተነስታም ስትሄድ ጂንግ ተከትሏት እጇን ይዞ ይስማታል። በዚህም የተናደደችው ኒሳን በጥፊ መታው ጥላው ትሄዳለች። አመሻሽ ላይም በጂንግ ባለቤት ተቀጥሮ የመጣውን ነብሰ ገዳይ በሆስፒታል ውስጥ የተኛውን የጂንግን ሰውነት የተሸከመው ኪምን ለመግደል ሲሞክር በጂንግ ሰውነት ውስጥ ያለው ኪምም ከኮማ ውስጥ ይነቃል። በነገሩም ግራ የተጋባው ኪም ከሆስፒታል አምልጦ ወደ አባቱ ቤት ይሄዳል። ወደ ቤቱም ከደረሰ በኋላ አባቱን ለማቀፍ ሲሞክር አባቱ ሌላ ሰው መሆኑን ሲመለከት በመደናገጥ እንዲወጣለት ይጠይቀዋል። ኪምም አባቱ እንደሆነ እየተናገረ ለምን በዚህ ሰውነት ውስጥ እንዳለም እየጠየቀው በነበረበት ሰዓት ላይ ጂንግ ወደ ቤቱ ይመጣል። በጂንግ ሰውነት ያለውም ኪም የራሱን ሰውነት እንደዚህ ተለውጦ ሲያየው በመደንገጥ መጮህ ይጀምራል። ጂንግም ሁኔታውን ስለሚያውቅ ተቀምጠው ማውራት እንዳለባቸው ይነግራቸዋል። በሁኔታውም ከተነጋገሩ በኋላ በጂንግ ሰውነት ውስጥ ያለው ኪም ልጁ እንደሆነ ይረዳል። በቀጣይ ቀንም ጂንግ ኪም እንዲረዳው ካሳመነው በኋላ እንደራሱ በማልበስ ኒሳን ይቅርታ ለመጠየቅ ይሄዳል። በጂንግ ሰውነት ያለውም ኪም ልክ እንደሱ በመሆን ኒሳንን ይቅርታ ይጠይቃታል። በማውራት ላይም እያሉ በጂንግ ሚስት የተላኩት ወንበዴዎች ጂንግን ለመግደል ይመጣሉ። ይህንንም የተመለከተው ኪም በፍርሃትም እያለቀሰ
ከኒሳን ጀርባ ይደበቃል። ኒሳንም ትክክለኛው ጂንግ አለመሆኑን ትረዳለች። ጂንግም ብቻውን ለመጋፈጥ ኪምና ኒሳንን ወደ ውስጥ እንዲገቡ ይነግራቸዋል። ወንበዴዎቹንም መደባደብ ሲጀምር እነሱ ግን ብዙ ስለሆኑ ጂንግን መቀጥቀጥ ይጀምራሉ። ሊገሉትም ቢላዋ ሲያወጡ ኒሳን የጋዝ ሲሊንደር ይዛ ትወጣለች። የማይለቅቱም ከሆነ የጋዝ ሲሊንደሩን እንደምታፈነዳው ትነግራቸዋለች። በሁኔታውም የተደናገጡት ወንበዴዎች ጂንግን ጥለውት መሮጥ ይጀምራሉ። ወንበዴዎቹም ከሄዱ በኋላ ኒሳ ለ14 ዓመት ያህል ስትጠብቀው እንደነበረ እያለቀሰች ትነግረዋለች። ስሜቷንም መቆጣጠር ስላልቻለች በጂንግ ሰውነት ውስጥ ያለውን ኪም ማቀፍ ትጀምራለች። በቀጣይ ቀንም የጂንግ ባለቤት አባት ወደ ቤቱ ከጠራት በኋላም በጂንግ የተላከለትን ደብዳቤ ያሳያታል። ደብዳቤውንም ካነበበች በኋላ ሚስቱ እንዴት በሆስፒታል እያለ እንደዚህ አይነት ደብዳቤ እንደጻፈ ማሰብ ትጀምራለች። አባቷም ከወራት በፊት ይሄ ደብዳቤ እንደደረሰው ሲነግራት ሚስቱ ማምልጧት ከትዳሩ በፊት ግንኙነት የነበራት በዛ ጊዜ እንዳልነበር ተነግረዋለች። ጂንግ የተናገረው ነገር እውነት መሆኑን የተረዳው አማቹም ጂንግን ደውሎ ለማግኘት ይወስናል። ብዙም ሳይቆይ ኪም በጂንግ ሰውነት ውስጥ በመሆን ወደ አማቹ ጋር ይሄዳል። ጂንግም በመኪና ውስጥ በመሆን ኪምን በኢርፎን ይመራዋል። ነገር ግን በሚገናኙበት ሰዓት የኪምና የጂንግ ኮኔክሽን ይቋረጣል። አማቹም ዋና የድርጅታቸው ስራ አስኪያጅ አድርጎ ይሾመዋል። ሚስቱም ጣልቃ በመግባት ከትዳር ውጪ ልጅ እንዳለው መናገር ትጀምራለች። ኪምም በጂንግ ቦታ በመሆን ከዚህ በፊት ልጅ እንዳለው እንደማያውቅና ይህንን የሚያወቀው በጣም በቅርቡ እንደሆነ ይናገራል። በጂንግ ሰውነት ውስጥ ያለው ኪምም ንግግሩን ጨርሶ ከወጣ በኋላም የተናገረውን ነገር ለጂንግ ከነገረው በኋላም ጂንግም የተናገረውን ነገር ሲሰማ ያደረገው ነገር ትክክል በመሆኑ ያቅፈዋል። በሁኔታውም የተናደደችው የጂንግ ሚስት እነሱን ለመግጨት መኪናዋን በፍጥነት መንዳት ትጀምራለች። ይህንን የተመለከተው ጂንግም ኪምን ለማዳን ወደ ጥግ ገፍትሮ ይጥለዋል። ምንም አማራጭ የሌለው ጂንግንም ትገጨዋለች። ወዲያውኑ ወደ ሆስፒታል ከሄደም በኋላ ሂውን ልጠይቀው ስትመጣ ጂንግ አባቷ እንደሆነና በልጅነቱ ሊጠይቃት ባለመምጣቱ ይቅርታ እየጠየቃት በነበረበት ሰዓት ላይም ኪምና ጂንግ እራሳቸውን ይስታሉ። በሚነቁበት ሰዓትም ሁለቱም ወደ የራሳቸው ነፍስ ይመለሳሉ። ከወራትም በኋላ ኪም ወደ ጤናው ተመልሶ ወደ ትምህርት ቤት በሚመለስበት ሰዓትም ተማሪዎቹ ቆመው ያጨበጭቡለታል። ኪምም በትምህርት ቤቱ አማላይ ስለሆነ የብዙ ሴቶችን ትኩረት ቢስብም የኪም ልብ ያረፈው ግን በሂውን ላይ ነበር። ጂንግና ኒሳንም ዳግም ከታረቁ በኋላ አብረው መኖር ይጀምራሉ። ሬስቶራንታቸውንም እንደ አዲስ በመክፈት ህይወታቸውን በአዲስ ምዕራፍ ሲጀምሩ እያሳየን ፊልሙ እዚህ ላይ ይጠናቀቃል።